ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ ስለ ዋን ሳይድ ሊሚት ነው የምናየው። በባለፈው ቪዲዮ ሊሚቶችን የሆነ ወደ ፖይንት ስንጠጋ ሌት ለምሳሌ f of x የሚባል ፈንክሽን ቢኖርና እቺን ኢንፑቷን ወደ ሆነ ሰርቴን ነምበር ስንጠጋ l የሚባል ቁጥር የምናገኝ ከሆነ ሊሚቱ x ወደ a አፕሮች ሲያደርግ f of x ወደ ማን ኮንቨርጅ ያደርጋል? ወደ l ኮንቨርጅ እንደሚያደርግ አይተናል። ሶ ሊሚት ማለት ምንድነው? የፈንክሽናችን ኢንፑት ወደ ሆነ ሰርቴን ቫልዩ ሲጠጋ l የሚባል ቁጥር የሚሰጠን ከሆነ l is the limit of f of x as x goes to a ብለን መናገር እንችላለን አይተናል ባለፈው ቪዲዮ። አሁን ደግሞ at a ሳይሆን ይሄ ፈንክሽን ይሄ ሊሚት a ላይ ዲፋይን ላይሆንም ይችላል፣ እንደገና ደግሞ xም ከa ጋር እኩል ላይሆን ይችላል ብለናል። ሶ a ላይ ሳይሆን ከa በግራና በቀኝ በኩል ማለት ነው። ለምሳሌ ሊሚት x goes to a አለ a የሚባል ቁጥር አለ እዚህ ጋር ማለት ነው። x ወደ a አፕሮች ሲያደርግ a የሚባል ቁጥር አለች። ወደዚህ ወደ a ከግራ በኩል ስንጠጋና ወደዚህ ስንጠጋ ያለው እንዳለ ማለት ነው። ዋይ ማለት ዋን ሳይድ ማለት ሊሚት ማለት ይሄ ነው። ይሄ ራይት ሃንድ ሊሚት ነው። በራይት በኩል በቀኝ በኩል ስንጠጋና በግራ በኩል ስንጠጋ ሁለት አይነት ሊሚቶች አሉ ማለት ነው። የመጀመሪያው ምንድነው? ሊሚት ሌፍት ሃንድ ሊሚት ይባላል። የመጀመሪያው ዋን ሳይድ ሊሚት ሌፍት ሃንድ ሊሚት። ሌፍት ሃንድ ሊሚት ምንድነው? ሊሚት x goes to a የሚባል ቁጥር from the left ማለት ነው። እቺ ማይነስ ተሳየው ወደ a የምትባለው ቁጥር በግራ በኩል ስንጠጋ ማለት ነው። f of x ደግሞ l የሚሆን ከሆነ ምን ብለን መናገር እንችላለን? l is the limit of f of x as x goes to a from the left ብለን መናገር እንችላለን እዚህ ጋር ማለት ነው። ራይት ሃንድ ሊሚት ደግሞ ይባላል። ራይት ሃንድ ሊሚት ማለት ደግሞ ወደዚህ ወደ a ወደምትባለው ቁጥር በቀኝ በኩል ስንጠጋ ማለት ነው። ይሄ ማለት ሊሚት x goes to a from the right f of x l የሚሆን ከሆነ f of x is equal to l የሚሆን ከሆነ l is the limit of f of x as x goes to a from the right ብለን እንገልጻለን ማለት ነው። ለምሳሌ እዛ ፖይንት ላይ ሳይሆን ከዛ ፖይንት በግራና በቀኝ በኩል a የምትባል ፖይንት አለች። ወደ a በግራ በኩል ስንጠጋና ወደ a በቀኝ በኩል ስንጠጋ ምን ይመስላል የሚለው ነው ማለት ነው። ለምሳሌ ሊሚት x goes to 0 from the right 1 over x። አሁን 1 over x ላይ 0 እናስገባ ዲፋይን ነው አይደል? ግን እኛ እንፈልገው 1 over x at 0 ሳይሆን ከ0 በቀኝ በኩል ላሉ ቁጥሮች ነው። ሶ ይሄን ሰላም ማለት ነው። ሊሚት ሶሉሽናችን ሊሚት x goes to 0 from the left 1 over x ማለት ከ0 ለሚበልጡ ቁጥሮች 0 አለች እዚህ ጋር ወደ 0 በቀኝ በኩል ስንጠጋ ማለት እነማን ናቸው እነዚህ ቁጥሮች? ከ0 የሚበልጡ ቁጥሮች ናቸው ማለት ነው። ለምሳሌ 1 ስናስገባ ምን ይሆናል? እዚህ ጋር 1 ስናስገባ 1 ነው የሚሆነው። ከ1 ደግሞ 1 እዚህ ጋር ነች። ወደዚህ ደግሞ በደንብ ስንቀርብና ለዚህ ጋር 0.5 አለ። ሶ 1 over 0.5 ደግሞ ስንት ነው? 2 ነው የሚሆነው። ብንጨምር ደግሞ ይሄን ቁጥር በጣም ወደ 0 ደግሞ በጣም ብንጠጋ 0.25 ብናደርገው 1 over 0.25 ስናደርገው ይሄን 4 ይሆናል ማለት ነው። ሶ መጀመሪያ 1 እያለ 1 ነው። ከዛ 0.5 በጣም ስንጠጋ ደግሞ 2 ሆነ። 0.5 ስናደርገው 4 ሆነ። ይሄን ቁጥር በጣም በቀነስ ነው ቁጥር 0 በጣም በቀነስ ነው ቁጥር ይሄ ወደ ማን ነው የሚጨምረው ማለት ነው? ወደ ኢንፊኒቲ ይጨምራል ማለት ነው። 1 2 4 እያለ ወደ ኢንፊኒቲ ይጨምራል። ወይ ደግሞ ግራፉን ብታዩት የ1 over x ግራፍ ይሄ ነው። የ1 over x ግራፍ ይሄ ነው። 0 እዚህ ጋር አለች። ሶ ወደ 0 በቀኝ በኩል ስንጠጋ ይሄ ግራፍ ወደ ነው የሚሄደው? ወደ ኢንፊኒቲ ይሄዳል ማለት ነው። ሶ የዚህ ቫልዩ ሲገባ ማለት ነው ኢንፊኒቲ ይሆናል ማለት ነው። የ1 over x as x goes to from the left the right በዚህ ጋር የምናስገባው ቁጥሮች ከ0 የሚበልጡ ናቸው ማለት ነው። ወደ 0 በቀኝ በኩል ስንጠጋ ማለት እዚህ ጋር ቁጥሮች ከ0 የሚበልጡ ናቸው። ሶ መጀመሪያ 1 ስናደርግ 1 ነው። በጣም ወደ 0 ስንጠጋ 0.5 ስናደርገው 2 ሆነ። በጣም ደግሞ ስንቀር 0.25 ስናደርገው 4 ሆነ። ይሄን ቁጥር በጣም በቀነስ ነው ቁጥር ይሄ ወደ ማን አፕሮች የሚያደርገው? ወደ ኢንፊኒቲ እየጨመረ ይሄዳል ማለት ነው። እዚህ ጋር ደግሞ ሊሚት x goes to 5 from the right 1 over x minus 5። አሁንም x minus 5 ላይ 5 ምንድነው? አንዲፋይን ነው አይደል? አንዲፋይን ስለሚያደርግልን እኛ ግን 5 ሳይሆን ፈልገው ምንድነው? ከ5 በቀኝ በኩል እዚህ ጋር 5 አለች ፖይንታችን ላይ ከ5 በቀኝ በኩል ማለት እነዚህ ከ5 የሚመጡ ቁጥሮች ማለት ለምሳሌ 6 ስናደርግ እዚህ ጋር 1 over 6 minus 5 ስናደርገው 1 ይሆናል። ይሄን ቁጥር ደግሞ ስንት ብናደርገው 5.5 ብናደርገው በጣም ወደ 5 በቀኝ በኩል ስንጠጋ እዚህ ጋር 6 አለች እዚህ ጋር 5.5 አለ። ሶ 5.5 ስናስገባ ደግሞ 5.5 minus 5 0.5 1 over 0.5 ስንት ነው? 2። ሶ 1 አለ ከዛ 2 አለ እየጨመረ ይላል ማለት ነው። ወደ ማን ይጨምራል? ወደ ኢንፊኒቲ። ወይ ደግሞ ይሄ ግራፍ ነው ግራፍ ነው እንደዚህ አይነት ግራፍ ነው። 5 ላይ ምን አለው? ቨርቲካል አሰምጥቷል ይሄ ግራፍ። ሶ ወደ 5 እንደዚህ ነው ግራፋችን የሚሆነው እንደዚህ ነው። ሶ ወደ 5 በቀኝ በኩል ስንጠጋ ይሄ ግራፍ ወደ ነው የሚሄደው? ወደ ኢንፊኒቲ ይሄዳል ማለት ነው። ስለዚህ 1 over 5 as x goes to 5 from the right 1 over 5 ነው ማለት ነው ኢንፊኒቲ ይሆናል ማለት ነው። እዚህ ጋር ደግሞ from the right ተጠናል from the left ደግሞ ወደ 0
ዜሮ እዚህ ጋር ነች። ፍሮም ዘ ሌፍት ማለት በግራ በኩል ስንጠጋ ከዜሮ የሚያንሱ ቁጥሮች ማለት ነው እዚህ ጋር ያሉት። ለምሳሌ 1 ኦቨር -1 ብናስገባ እዚህ ጋር ነው ያል -1 ብናስገባ -1 1 ኦቨር -1 -1 ይሆናል። ወደ ዜሮ ደግሞ በጣም ብንጠጋ እዚህ ጋር -1 አለች፣ እዚህ ጋር 0.5 አለች፣ ማይነስ እዚህ ጋር -0.25 አለ። ይሄን ቁጥር በጣም ባስጠጋነው ቁጥር 0.5 ደግሞ ስናስገባ 1 ኦቨር 0 -0.5 ማለት ነው -2 ነው። እንደገና ድጋሚ ወደ ዜሮ ብንጠጋ 1 ኦቨር -0.25 ብናደርገው ይሄ -4 ነው። ሶ -1 አለ፣ -2 አለ፣ -4 አለ። ምን እያደረገ ነው የሚሄደው? ነገር የቁጥር እየቀነሰ ነው የሚሄደው። -1 -2 -4 እያለ ይቀንሳል። ወደ ማን ነው የሚቀንሰው? ወደ ኔጌቲቭ ኢንፊኒቲ ይቀንሳል ማለት ነው። ስለዚህ እዚህ ቫልዩ ስለሆነ የሚሆነው ኔጌቲቭ ኢንፊኒቲ ይሆናል። ወይ ደግሞ ግራፉን ብታዩት ይሄ 1 ኦቨር x ግራፍ ነው። ወደ ዜሮ በግራ በኩል ስንጠጋ ይሄ ግራፍ ወደ ነው የሚሄደው? ወደ ኔጌቲቭ ኢንፊኒቲ ማለት ነው። ወደ በቀኝ በኩል ስንጠጋ ደግሞ ወደ ፖዚቲቭ ኢንፊኒቲ ይላል። አሁን ምን ጊዜም ሊሚታችን ላይ ወደ አንድ ቁጥር ስንጠጋ ሊሚት ፍሮም ዘ ሌፍት እና ፍሮም ዘ ራይት ኢኳል ከሆነ ብቻ ምን ይባላል? ሊሚቱ ኤግዚስት አድርጓል ይባላል። ሊሚት x goes to a from the left f of x ከሊሚት x goes to a from the right f of x ጋር ኢኳል የሚሆን ከሆነ አጠቃላይ ሊሚታችን as x goes to a ምን ማለት ነው? ሊሚት as x goes to a f of x ኤግዚስት አድርጓል ብለን መናገር እንችላለን ማለት ነው። ሁለቱ ግን ኢኳል ካልሆኑ ሊሚት ፍሮም ዘ ራይት እና ፍሮም ዘ ሌፍት እኩል ካልሆኑ ደግሞ as ሊሚት x goes to a from the left ከሊሚት x goes to a from the right ጋር እኩል ማይሆን ከሆነ ሊሚት x goes to a f of x ማለት ነው does not exist ይሆናል ማለት ነው። ለምሳሌ እኛ እዚህ ጋር ሊሚት x goes to 0 from ሊሚት x goes to 0 f of x ፈልጉ 1 over x ፈልጉ ብንባል ምንድነው የሚሆነው? ሊሚት x goes to 1 over x ምን እንፈልጋለን? መጀመሪያ ሌፍት እና ራይት ሃንድ ሊሚቱን እንፈልጋለን። ሁለቱ ኢኳል ሆኖ ሊሚቱን ኤግዚስት አድርጓል ብናገኘው ማለት አስቀምጣለን። ሁለቱ ኢኳል ሆኖ ደግሞ ዳዝንት ኤግዚስት ነው የሚባል። ሶ ሊሚት x goes to 0 from the right ምንድነው? ኢንፊኒቲ ነው። from the right to ኢንፊኒቲ ነው። from the left to ኔጌቲቭ ኢንፊኒቲ ነው። ሶ ወደ አንድ ቁጥር ስንጠጋ ራይት ሃንድ ሊሚት እና ሌፍት ሃንድ ሊሚት እኩል ካልሆኑ ሊሚቱን ይባላል ማለት ነው ዳዝንት ኤግዚስት ማለት ነው። ሶ የዚህ ሊሚት ቫልዩ ምንድን ነው? ዳዝንት ኤግዚስት አይገኝም ማለት ነው። ወደ አንድ አይነት ቁጥር በግራና በቀኝ በኩል ስንጠጋ ኢኳል ማይሆን ከሆነ ለምሳሌ እዚህ ጋር ወደ ዜሮ ሊጠጋ ነው ሁለቱም ጋር፣ ግን በግራ በኩል ስንጠጋ ማይነስ ኢንፊኒቲ፣ በቀኝ ስንጠጋ ኔጌቲቭ ፖዚቲቭ ኢንፊኒቲ። ሶ ሊሚቱ ቦሳይ ሊሚቱ ኢኳል ስለሆነ ዳዝንት ኤግዚስት ነው ለመናገር እንችላለን ማለት ነው። ለምሳሌ እዚህ ጋር ደግሞ ሊሚት x goes to 0 2x minus 3x plus 1 over x። አሁን ምን ጊዜም አብሶሉት ቫልዩ ፈንክሽን ምን አይነት ፈንክሽን ነው? አብሶሉት ቫልዩ ፒስዋይዝ ፈንክሽን ነው። ፒስዋይዝ ፈንክሽን ማለት በሬንጅ የሚከፋፈል ፈንክሽን ነው ማለት ነው። አብሶሉት ቫልዩ ኦፍ x የሚሆነው ምን ከሆነ ነው? x ከ0 በላይ ከሆነ ነው። ማይነስ x የሚሆነው ደግሞ x ከ0 በላይ ከሆነ ነው። ይሄ ማለት አብሶሉት ቫልዩ ኦፍ x ራሱ ሆኖ የሚወጣው x ከ0 በላይ ከሆነች ነው። በማይነስ የሚባዛው ደግሞ ምን ከሆነ ነው? ከ0 ካነሰ ማለት ነው። ይሄ ማለት ፒስዋይዝ ፈንክሽን ነው አብሶሉት ቫልዩ። ስለዚህ ይሄ እንደዚህ ከሆነ እዚህ ጋር አብሶሉት ቫልዩ ኦፍ 2x minus 3 ማን ነው? ይሄን ቁጥር 0 ያመጣው 3 ኦቨር 2 አይደለ? ሶ ይሄ ፈንክሽን 2x minus 3 is equal to 0 2x is equal to 3 x is equal to 3 over 2 ነው። የዚህ ፈንክሽን 0 ሳይሆን ማለት ነው። ስለዚህ ይሄ ራሱ 2x minus 3 ሆኖ የሚወጣው ምን ከሆነ ብቻ ነው? x ከ3 over 2 የሚበልጥ ወይም እኩል የሚሆን ነው። በማይነስ የሚባዛው ደግሞ ምን ከሆነ ነው? ከዚህ ቁጥር ካነሰ ነው ማለት ነው። ልክ እንደዚህ እዚህ ጋር እንዳየነው። ስለዚህ ይሄን ነው የሚሰራው ማለት ነው። እዚህ ጋርም ተመሳሳይ x plus 1 አለ x plus 1 is equal to ራሱ x plus 1 ሆኖ የሚወጣው ይሄን 0 የሚያደርገው ማለት ማይነስ 1 ከሆነ ነው። ከአንድ በላይ ከማይነስ 1 በላይ ከሆነ በማይነስ የሚባዛው ደግሞ ማይነስ ኦፍ x plus 1 ደግሞ የሚሆነው x ከማይነስ 1 ካነሰ ነው። ስለዚህ ሊሚታችንን ፍራቻ አለ። ሊሚት x goes to 0 ምን አለ እዚህ ጋር 0 የሚገኘው ውስጥ ነው። ከነዚህ ውስጥ እኛ የምንፈልገው 0 ነው። ሶ ቦት ሳይድ ሊሚቱን ነው ቼክ የምናደርገው ማለት እዚህ ጋር ይሄ ማለት 1.5 ነው። ከ1.5 ያንሳል 0። ስለዚህ ለዚህ ቫልዩ የምንጠቀመው ማለት ነው እቺኛውን የምንጠቀመው ማይነስ 2x ፕላስ 3 ሲባዛ ማለት ማይነስ 2x ፕላስ 3 ማይነስ አለ ለx ፕላስ 1 ደግሞ የምንጠቀመው ማለት ነው x ማይነስ 1 ከ0 ማይነስ 1 ከዚህ ስለሚበልጥ ይሄ ስለሚበልጥ ከዚህኛው እዚህኛው ነው ማለት ከማይነስ 1 የሚበልጠው ፈንክሽን ማለት ነው x ፕላስ 1 ኦቨር ምን አለ x አለ ማለት ነው። ዜርፎር የዚህ ፈንክሽን ምን ነው ማለት ነው? ሌላኛው ማይነስ 2x አለ ማይነስ 2x ፕላስ 3 ማይነስ x ማይነስ 1 አለ ኦቨር x። ስለዚህ ይሄ ማይነስ 2x ማይነስ x ማይነስ 3x 3 ማይነስ 1
ማይነስ 3 ማይነስ 1 ፕላስ 2 ኦቨር ኤክስ ይሆናል ማለት ነው። ስለዚህ የዚህ ሊሚት ቫልዩ እንደሚሆነው ወደ 0 አፕሮች ሲያደርግ ይሄ ማለት ማይነስ 3x ኦቨር ኤክስ ነው ፕላስ ይሄ ደግሞ 2 ኦቨር ኤክስ ነው። ስለዚህ ይሄ ይጠፋልና ሶ ማይነስ 3 ፕላስ ይሄም እንደሚሆነው ሊሚቱ ወደ 0 አፕሮች ሲያደርግ ሊሚት x goes to 0 2 ኦቨር ኤክስ አለ። ይሄ ወደ 0 አፕሮች ሲያደርግ ነው የሚሆነው ከ0 ለሚያንሱ ቁጥሮች ሲፈልግ 0 ለምሳሌ 0 1 ብንፈልግ ከ0 ለሚያንሱ -1 ብንወስድ -2 አለ ማይነስ 0.5 ደግሞ ምንድነው ማይነስ 4 አለ። ወደዚህ እየቀነሰ ነው የሚሄደው። 2 ኦቨር ኤክስ ደግሞ ከግራ በኩል ከቀኝ በኩል ደግሞ ስንጠጋ መጀመሪያ 1 ሲሆን 2 ነው 0.5 ሲሆን ደግሞ 4 ነው እየጨመረ ይላል ማለት ነው። ቦth ሳይድ ሊሚቱ እኮ አይደለም ይሄም ነው ማለት ዳዝኖት ኤግዚስት ነው። ማይነስ 3 ዳዝኖት ኤግዚስት ሲጨመር ነው የሚሆነው ዳዝኖት ኤግዚስት ነው ማለት ነው። የዚህ ሊሚት ቫልዩ ዳዝኖት ኤግዚስት ነው ማለት ነው። እዚህ ጋር ደግሞ f of x 3x plus absolute value of x አለ 7x minus 5 absolute value of x አለ። ሊሚት x goes to 0 ምንድነው የሚሆነው የሚለው ጥያቄ ስንሰራ ነው የምናደርገው። absolute value of x ምን ጊዜ ምንድነው absolute value of x is equal to x ይሆናል ምን ከሆነ x ከ0 በላይ ቢሆን ከሆነ minus x ይሆናል x ምን ከሆነ ከ0 በታች የሚሆን ከሆነ ማለት ነው። ስለዚህ both side ሊሚቱን ቼክ እናደርጋለን። ሊሚት x goes to 0 from the left ስንወስድ መጀመሪያ from the left ከሆነ ማለት ነው የምንጠቀመው ለአብሶሉት ቫልዩ ኦፍ x የምንጠቀመው -x ነው። 3x plus absolute value of x ማለት ነው ለማይነስ ከዚህ ለሚያንሱት -x ነው ኦቨር 7x minus 5 times absolute value of x ማለት ነው -x ነው ከ0 ለሚያንሱ ስለሆነ ማለት ነው። ይሄ ማለት 3 minus x 2x ነው ኦቨር 7x minus plus ነው የሚሆነው 12x ነው ይሄ ፓርት 12x so x by x ካንሰል ሲሆን ይሄ 1 over 6 ይሆናል ማለት ነው። so 1 over 6 ከሆነ ሊሚት x goes to 0 from the right ደግሞ ከዚህ ላይ የሚመጡ ደግሞ ማንንም እንጠቀመው x ነው እንጠቀመው so የላኛው ይሆናል 3x plus x over 7x minus 5x ይሆናል ማለት ነው። የላኛው ስንደምረው 4x ይሆናል ኦቨር የስለኛው ደግሞ ስንቀንሰው 2x ይሆናል። ይሄ ሲቀጠፋ ይሆናል 2 ነው ማለት ነው። from the right ማን ነው 2 ነው from the left ደግሞ 1 over 6 ነው so 1 over 6 not equal to 2 both side ሊሚቱ ኢኳል ስለሆነ ሊሚት x goes to 0 ማለት ነው does not exist ማለት ነው። ሊሚት x goes to 0 f of x ነው ማለት ነው does not exist because both side ሊሚቱ ኢኳል ስለሆነ does not exist ነው መናገር እንችላለን ማለት ነው። በቀጣይ ቪዲዮ ደግሞ ስለ አፕሊኬሽን ኦፍ ሊሚት እናያለን። መልካም ቆይታ